የሰላም ሚኒስቴር ከተሰጡት ስልጣንና ተግባራት መካከል በመንግስታት መካከል ያሉትን ግንኙነቶች በመከታተል ክፍተቶችንና ችግሮችን ለይቶ በፖሊሲ በስትራቴጂና በአሰራር በመደገፍ እንዲሁም ሊፈጠሩ የሚችሉ አለመግባባቶችን ወይም ግጭቶችን በድርድር በመተባበርና በአጋርነት እንዲፈቱ ማድረግ አንዱ ነው። ችግሮች ሲከሰቱ በሰላማዊ መንገድ ለመፍታት የሚያስችሉ ሁኔታዎችን በመፍጠር የዳበረና ቀጣይነት ያለው የፌደራል ስርዓትና የተጠናከረ የመንግስታት ግንኙነት እንዲኖር ማድረግ ሌላው የተቋሙ ተግባር ነው። አዋጁ ያስቀመጣቸው የግንኙነት ስርዓቶች አሉ። አንዱ የክልል መንግስታት ግንኙነት ነው። የክልል መንግስታት ግንኙነት ማለት ክልሎች ከክልሎች ጋር የሚያደርጓቸውን ግንኙነት የተሳለጠ እንዲሆን ትስስራቸው ጠንካራ እንዲሆን የሚሰራበት አንዱ የግንኙነት ስርዓት ነው። ከክልል ጀምሮ እስከ ወረዳ ድረስ ያለው አመራር እርስ በርሱ እንዲገናኝ ስርዓት ተዘርግቶ በአቅም ግንባታ ስራዎቻችን ግንዛቤ ፈጥረውበት ወደ ስራ እንዲያስገቡበት የምናደርገው ስራ ነው። ሌላው የህዝብ ለህዝብ መድረኮቻችን ሁለተኛው ነው። በአዋጁ ላይ የተቀመጠው ፎረሞች እንዲመሰረቱ እናደርጋለን ማለት ነው። ስለዚህ እነዚህ ፎረሞች በሁለት ክልሎች መካከል ሊሆን ይችላል፣ በሶስት ክልሎች መካከል ሊሆን ይችላል፣ ከዛም ባለፈ ሊሆን ይችላል። ግን ምንድነው ዋናው ነገር በመካከላቸው ስለ ሰላም ጉዳይ እንዲወያዩ፣ ትስስራቸው የህዝብ ለህዝብ ትስስሩ እንዲጠናከር፣ የኢኮኖሚ ማህበራዊ ትስስራቸው ተጠናክሮ በህገ መንግስቱ ላይ የተቀመጠው አንድ የኢኮኖሚ ፖለቲካ ማህበረሰብ መመስረት የሚለው ላይ ከግብ መድረስ እንዲቻል ጠንካራ ስራዎችን የስራን የምንገኝበት ሁኔታ ነው ያለው አሁን።